እንደኔ ተደናግጦ ስልኩን ሳይለንት ያደረገ ምን ነው ብልግናዬን በአደባባይ እወቁልኛልሽ እከኩልኛልሽ ብልግናሽን እንኳን እንደ ድመት አራደብቂም እንዴ? ቤተሰቦችሽ ምን አሉሽ? ቤተሰቦችሽ እንኳን ያው ቴክኖሎጂ ላይ ይጠቀሙ ይችላሉ። ጓደኞችሽ አበረታቱሽ ይሆንሽ የድመታር። ለማንኛውም ቪዲዮውን እስከ መጨረሻ በማየት ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ያስቀመጣችሁልኝ ወደ ቪዲዮ አብራችሁን ቆዩ። የማይባዳ ሰው ጤና የለውም። መንገድ ላይ ብቻውን የሚያወራ ሰው ካያችሁ ያ ሰው የመባዳት እጥረት አለበት። ሴቶች ይጠበቃል፣ ወንዶችም አትገግሙ። ለምን እንደ እድሜ ሻቱ መንገድ ላይ ካገኛችሁ ሰው ጋር ሁሉ ተጋደሙ እያልኩ አይደለም። ከራሳችሁ ሰው ጋር ከቦይፍሬንድሽ ጋር ተባጂ፣ ከሚስት ጋር ተባዳ ሳትሰለቻችሁ። ትዳር የሚፈርሰው ለምንድን ነው? በመባዳት እጥረት። በጣም ቺቲንግ የሚበዛው ለምንድን ነው? በመባዳት እጥረት። ሄዶ ቺት የሚያደርግብሽ እኮ አንቺ አልሰጥም ስለምትዩ ነው እንጂ ሌላ ካንቺ የተለየ እምስ ያላት ሴት ስላለች አይደለም። እምስ ነው ይኖ። በመባዳት ህይወታችሁን አሳምሩ፣ ቀናችሁን አሳምሩ። ስትባዱ ህይወት ትቀላለች። ስትባዱ ጸብ ይቀንሳል። ቤታችሁ ተባዱ። ከራሳችሁ ሰው ጋር በመተማመን በመፈቃቀር ተባዱ። መባዳት ኃጢአት አይደለም። ኃጢአት ሊሆንም አይችልም። ኃጢአት ቢሆን እግዚአብሔር ብዱ ተባዱ አይልም ነበር። ብዱ ተባዱ።